ቢያንስ ስሜቴን መረዳት ባትችል እንኳን ዝም በማለት ተባበረኝ። ምንድነው እሺ? አይቶ ቀላል ነገር ነው። አይ በቃ ቀላል ከሆነ ጥሩ። ምንድነው የሆንሽው ብለህ እንኳን አትጠይቀኝም? እንዳላስቸግርሽ ብዬ እኮ ነው ሂሩቴ። ምንድነው የሆንሽው? እሺ በቃ ቶ እሺ። ዛሬ ከአንድ ደንበኛዬ ጋር በሐሳብ ተጋጨንና ከራስሽ ሐሳብ ውጪ የሌላ ሰው ሐሳብ ማትቀበይ ደረቅ ነሽ አለ። በስንቱ ሰምተኛል? ይሄን ነገር በኋላ እንነጋገርበት። እሺ ከዛስ? በስንቱ ደረቅ ሰው ነሽ ብሎ ሰድቦኝ ሄደ። አለቀ በቃ ይሄው ነው? አዎ። ወይ በስንቱ ሂሩቴ እንግዲህ መቻል ነው። እኛም እኮ ስንቱን ሂስ እየዋጥን ነው እዚህ ደረስነው። አሃ አንተም እንደዛ ነው የሚሰማህ ማለት ነው? ታውቅ ነበር ማለት ነው? ቆይ ለምንድን ነው እስከዛሬ ያልነገርከኝ? የምታውቂ መስለኝ ነበር። ይሄ ምክንያት አይሆንም፣ ሌላ ምክንያት ፈልግ። ሂሩቴ ከሰው መኖር እኮ ስንት ነገር ያስረሳል። እኛም ስንቱን እየረሳ ነው እንጂ ያየነው እኮ ስንት ነበር። ስንት ያየን ሰዎች ነን። እንደውም ስሜ በስንቱ ከሚባል ስንታየው የሚባል ይቻል ነበር። ስንታየው ቅጣው። አይ እንኳን አፍ ላይ ደስ አይልም። ስንታየው ቅጣው። ለነገሩ እኔ ነኝ ጥፋተኛ። ግዴለሽ እንደሆንክ እያወቅኩ ከዝንብ ማር የጠበቅኩት። ግዴለሽ? አዎ። ተይ ሂሩቴ ተይ። ገና ለገና ተበሳጨው ብለሽ ነገ የሚጸጽትሽን ነገር አትናገሪ። ምን ነው ገረመ? ምታውቅ ነበር እኮ የሚመስለው። እኔ ነኝ ግዴለሽ? አዎ። ተይ እንጂ ሂሩቴ። የስንቱን ማህበረሰብ ግዴለሽ ባህሪ ለማድረቅ ሌት ተቀን የሚታትር ጋዜጠኛማ ግዴለሽ ማለት አቺ። እኔ ግዴለሽ አይደለም። ግዴለሽ? እኔ ግዴለሽ? ለምን አትወኝም አቶ ስንታየው? ተኛበት። ዝሆን አለችኝ ታግሻለሁ። ዝንብ ስትለኝ ሰምታል። እሺ እሱ ይሁን። መቼም ሰው ባንዴ ዝሆንም ዝንብም መሆን ስለማይችል ተናዳ ተበሳይታ በስሜታዊነት የተናገረችው ነው ብለን እንለፈው። ግን እኔን ግዴለሽ? ሁሉም ሊቅ ነኝ በሚልበት ቤት ተናጋሪ መሆን ከንቱ ነው ብዬ ነው እንጂ እኔ ኃላፊነትን የሚሸሽ ግዴለሽ ሰው ሆኜ ነው እንዴ? እንግዲያው እያንዳንዳቸው ለመጻዩ በስንቱ ይዘጋጁ። መጻይ ከየት ነው የመጣሁት? እባክህ እኔ የምልህ የዝሆኑ ነገር ግን አልገረምህም?